ትለኛለሽ በጣም ሲበዛ ማለት ነው ሰሚ ወሽ አየ ለዚህ ነው ስልኬን ማታነሳው ማይ ተረጋጋ በእውነት እንደምታስበው አይደል እኔ እኮ ጻል ልጅ አይደለሁም ስልኬን ግን አይታወል አዎ ግን ማይ በእናትሽ አንዴ ላስረዳሽ አዎ አስረዳኝ ስለሷም ጭምር በቃ ማይ ምን መሰለሽ ማታ የሷ ልደት ነበር እኔ ስለ ልደቷ አያገባኝም አብራ ስለተኛችሁ ግን ንገረኝ ተረጋጊና አንዴ ስሚ ምንም አታስረዳኝ አልረጋጋም ማይ አልሚጂ ምንድነው ያንቺ እንደባበኝ አሪፍ ነገር አዝሻለሁ ስሚ እንዴት እንደቸኮልኩ እንዴ መስራችሁ አልሚዬ አደረኩት ከልጅሽ ጋር አደርኩ እንደምታደርጊው አውቄ ነበር የኔ ማር እንዳርግሽ ታባቷ ካልጠፋ ቤት እዛው ወስዳ በቤት ኪራይ ልጁን ብር ታስበዘብዘዋለች ተንኮለኛ ምን ይሄ ብቻ መሰለሽ አልሚዬ ወይ ተሱዬ ሌላ ነገርም አለ እንዴ ጧት ስወጣ አልተገናኘም መሰለሽ እንዴት ደስ እንዳለኝ አትጠይቂ በቃ አበቃለት የትዳር አንቺቴ ቅቤ ነው ያጠጣሽው የልቧን አይቶ ነው ልጅ የሚያሰጣት ተንኮለኛ እንዴት ደስ እንዳለኝ አትጠይቂ እንዴት ደስ እንዳለኝ ማይ እናቷን ለመጠየቅ በዛው ሂጂ ነው ማለት አይ ነው ይገባኛል እኮ የነገሮችን መገጣጠም እንድታምኝ ያደረገሽ አንተ ግን መጠጥ መጠጣት አልነበረብህም አዎ ማይ እኔ እኮ ለመካድ እየሞከርኩ አይደለም ይቅርታ እኔ እኮ ፍላጎቷን ስለማቅ ነው የእውነት በቃ እንደዚህ አይነት ነገር ድጋሚ አይፈጠር ይቅርታ አድርጊልኝ ማይ ቆይ እቺ ማን ናት እንዴ ቢሮ አብሮኝ የሚሰራው አብራ የሱ ሚስት እኮ ነው በስመ አብ አንተ ልብሱ ደግሞ እንዴት ነው ያማረባት አታያት ረስተሻል ነው ወይስ አልመጣችም ምን ፈልግሽ ወንዴ ፈልጊ ነው ለኔ ነገር ምን ይሄው መጣ ንገሪው እንዴ ማያረቅ ምን ሆነሽ ተረጋጊ እንጂ ግቢ እስቲ ነይ ግቢ ምንድነው ምንድነው ካንተ አርግዣለሁ ምን ማለት ምንድነው ማለት
ይኸውልህ ከዚህ በላይ እንድታበሳጭኝ አልፈልግም። እሺ? አዎ አንተ ልክ ነህ። እኔ መውለድ አልችልም። ስለዚህ አብረህ ከልጅ እናት ጋር ኑር በቃ። እንዴ ማሂ ምንድን ነው የምታወሪው? ቢያንስ ነገሩን አጣርቼ እስከምጨርስ ጠብቂኝ። ኧረ እስክታጣራ ኧረ በስመ አብ ዘበለና ማሂ አቤት። የማን ትንሽ አሟታል። አጥሚት ወይም ሾርባ ነገር ትሰሪላታለሽ? እሺ። ኧረ ማሂ በእናትሽ አትከራከሪ። እየቀመሰ ነው አይደል? ምንድነው እንዳለ ጨው በጨው አድርገሽዋል። ታገቢኛለሽ? ቀለበት እኮ የለውም። እዚህ መምጣት አይጠበቅም። አውቃለሁ ማሂ፣ ግን በቃ ግዴታ ስለሆነብኝ ነው። ስደውል እራሱ እኮ ስልክ አታነሺ። ማሂ ከጎኔ እንድትሆኝ እፈልጋለሁ። ተስፋ እንድቆርጥ አታድርጊ። ወንድዬ ታውቃለህ፣ ለዚህ ትዳር ብዙ መስዋዕትነት ከፍያለሁ፣ ብዙ ተንቄያለሁ፣ ብዙ ዝቅ ብያለሁ። ከዚህ በላይ ግን አልችልም። ነው ወይስ ውሽማ ሁኝ እያልከኝ ነው? ኧረ እኔ እንደዚህ በፍጹም አላልኩም። ምን ማለት ነው? ይህ ትዳር ብዙ እንቅፋት በዝቶበታል። ያለኸኝ ተስፋ ደግሞ አንተ ነበርክ። ማሂ ይቅርታ። ወንድዬ እንደሱ አይደለም። በቃ እኔ አንቺ እንድትቸገሪ አልፈልግም። እኔ ቤቱን ለቀቅ ይወጣለሁ። የእውነት እኔ አንቺን ደስታ ማየት ነው የምፈልገው። ይህን ሰሞን አይተሽዋል? ለእኔ እኮ ምንም አይነት ፍላጎት ነው የሌለው። አይምሰልሽ፣ የልጅን ጸባይን ያውቀዋለሁ። አሁን ቆይ ታይዋለሽ። አላውቅም፣ ያላሰብኩትን የሆነብኝ። አትጨነቂ እንዴ፣ የእሱ ልጅ እኮ ነው የተሸከምሽው። ለምንድን ነው የምትጨነቂው? ተስፋማ እንደዚህ አትቁረጪ። በጣም እኮ ነው የምወደው። ህይወቴን ከሱ ውጭ እንዲሆን አላስብም። ግን ምን ዋጋ አለው? አሁን ልጅ አለው። እንዴት እንደማደርግ አላውቅም። ጨንቆኛል። አይዞሽ፣ ስሜትሽ ይገባኛል። ግን ጠንከሪ፣ እግዚአብሔር ይርዳሽ። እየደወለ ነው። ወይዬው እንዴ፣ እኛ በር ላይ። እሺ በቃ ምን እንደሚለኝ ሰምቼ ነበር።
ማዬ ለምንድን ነው በድጋሚ የምትርቂ? ምናልባት ከዚህ ራቅ ብለን ሌላ ቦታ መኖር አንችል? አሁን መጨነቅ ያለብህ ስለ ልጅ ነው ወንድዬ። በጣም ነው የማፈቅርህ፣ ግን ማሰብ ያለብህ ስለ ልጅ ነው። ፍቅር ደግሞ መስዋዕትነት አይደል? ስለ ልጅ አስብ። ምናልባትም እኮ እግዚአብሔር እኔ እናንተ አብረን እንድንሆን አልፈቀደም። ማዬ እባክሽን ጥለሽኝ አትሄጂ እባክሽ። ወንድዬ በጣም ወዳለሁ። ጥሩ ህይወት እንዲኖርህ እመኛለሁ። ማይ እንዴት አደርክ? አንዴ እስካሁን ትዙዬ እንዴት አደርሽ? እንዴት አደርሽ? ለምንድን ነው ሶፋ ላይ የተኛው? ነግሬሽ ነበር አልምዬ። ምንም አይነት እድል አልሰጠኝም። እሷንም ሊረሳት አይችልም። እንደዚህማ በቀላሉ ተስፋ አትቁረጪ። ወንዴ ምን ነው በዚህ ሰዓት? በየሰዓቱ እያስታወስኩሽ መተኛት አልቻልኩም። አውቃለሁ እኮ እኔም እኮ ችዬው ነው። እንድትኖርልኝ ደግሞ እፈልጋለሁ። መኖር ብቻውን እኮ ህይወትን ሙሉ ያደርገው። በእናትህ አሁን እንቅልፍ ላይ ነኝ። በቃ ገብቼ ልተኛ። እሺ የኔ ውድ መልካም አደር። እሺ ደህና አደር። በጣም እንደምታፈቅራት ታውቃለህ? አዎ። ታዲያ ለምን ከኔ ጋር ለመኖር ወሰንክ? የእሷ ፍላጎት ሆኖ ነው። ለምን? ከልጅ ጋር መኖር አለበት ብላኝ ነው።
ሰላም ማህሌት፣ እንዴት ነሽ? ሰላም። ወንዴ ምን ሆነ? ደህና ነው፣ ከኔ ጋር እየኖረ ነው። አውቃለሁ። በሱም ደግሞ በጣም ደስተኛ ነኝ። ለሱም ለሚመጣውም ልጅ ማለት ነው። አሁንም ታፈቅረዋለሽ አይደል? በጣም። ግን ምን ዋጋ አለው? ህይወት ሁሉንም የሚፈለግሽውን መርጣ አትሰጥሽ። እውነት ነው። ሳላደንቅሽ አላልፍም። ባይዘወይ በጣም ነው የማመሰግነው። በሰላም እንድትገላገይ ምኞቴ ነው። እኔም አመሰግናለሁ። ተራርቀን ብንቆይም በጣም ነው የምትናፍቀኝ። ስላንቺ ማሰብ አላቆምኩም። ወንድዬ አንተ እኮ ፍቅር ነህ። ያለ አንተ ቆይ ህይወት እንዴት ነው ማረጋት? ግን ሁለታችንም አሁን ላይ ማይ የምር በጣም እኮ ነው የምልሽ። እንኮዳል ለማለት አለ የእውነት በጣም ነው የምልሽ። ወንዴ ዶክተር እንዴት ነሽ? አባቱ አንተ ነህ? እኔ ነኝ። የቻልነውን ሁሉ እናደርግላታለን። እስከዛ እዚች ወረቀት ላይ ትፈርማለህ። ደምም ያስፈልጋታል። ያንተ ደም ምንድን ነው? አይ በአስቸኳይ የሚያስፈልገን ደም ኦ ማይነስ ነው። ዶክተር የኔ ደም ኦ ማይነስ ነው። እኔ ልሰጣት እችላለሁ። በቃ ነሽ። ዶክተር እንዴት ነሽ? እንኳን ደስ ያላችሁ። በሰላም ተገላግላለች። ተመስገናለሁ። ትንሽ ቆይታችሁ መግባት ትችላላችሁ። እሺ ደስ አለ። እንኳን ደስ አለ። ትዙዬ ቤት ምንም የተፈጠረ ነገር የለም። ይቅርታ። ኧረ እኔ ነኝ እናንተን ይቅርታ መጠየቅ ያለብኝ። ይህን ሁሉ ነገር እናት ታውቃለች። ለዚህ ሁላ ነገር የገፋፋችኝ እናትህ ነች። ሌላ ሰው የሆንኩ እስከሚመስለኝ ድረስ የዛ ቀን ምሽት ከእናት ጋር ተነጋግረን ከአንተ ለማርገዝ አቅደን ነበር፣ ግን ማድረግ አልቻልኩም። ማለት ሁሌ ትለኝ ነበር ፍቅር ሳይሆን እልህ ያለብሽ ትለኝ ነበር። ይኸው ያ እልህ ከማልወደው ከማላፈቅረው ሰው ልጅ አስታቀፈኝ። ታዲያ ልጁ የማን ነው? ያንተ ልጅ አይደለም፣ የዶክተር መስፍን ነው። እናንተ የፍቅር ምሳሌዎች ናችሁ። ስላደረኩት ነገር ሁሉ አይቅር በሉ። አሁን መጥፎ አስተሳሰብን ቀይራችሁታል። ማንም አይለያችሁ። ይቅር በሉ። ትዙ